ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታዮቻችን እንደምን አላችሁ? ስሜ ዘመዴ ለገሰ ይባላል። በሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ከፋዮች ትምህርት ባለሙያ ነኝ። የዩቲዩብ ቻናላችን ኮሜንት፣ ላይክ እንድታደርጉ ከወዲሁ የጋበዝኳችሁ። ዛሬ ቆይታ ለማድረግ የወደድኩት ቅድመ ግብር ወይ ደግሞ ዊዝሆልዲንግ ታክስን በተመለከተ ነው። ስለዚህ ቅድመ ግብር ዓላማ የቅድመ ግብር ዓላማ ወይ ደግሞ የዊዝሆልዲንግ ታክስ ዓላማ ምንድን ነው ብለን በምናይበት ወቅት መንግስት ቅድመ ግብርን በበጀት ዓመቱ መጨረሻ ከሚሰበስብ ይልቅ ገቢ በተገኘበት ወቅት ሰብስቦ ልማትን ለማፋጠን አመቺ ነው ከሚል ወይ ደግሞ ጀስቲፊኬሽን የመጣ ነው ማለት ነው። ሁለተኛው ገዢው ከሚከፍለው ክፍያ ላይ ግብር ቀንሶ የሚያስቀር ከሆነ ሻጩ ሊደብቅ የሚችለውን ግብር በቅድሚያ ለመንግስት እየከፈለ በመሆኑ ቅድመ ታክስ እንደ አንድ መረጃ ስለሚውል የታክስ ወራ ወይ ደግሞ ታክስ ኢቫዥንን ለመከላከል ይረዳል ማለት ነው። ይሄ የቅድመ ግብር ወይ ደግሞ ዊዝሆልዲንግ ታክስ ዓላማ ነው። ስለዚህ በእቃና አገልግሎት ግዢ ውል መሰረት ከሚፈጸም ቅድመ ክፍያ ወይ ደግሞ አድቫንስ ፔይመንት ላይ ቅድመ ግብር ተቀናሽ እንደማይደረግ ከወዲሁ ያስቀምጣል። በአንድ ውል ውስጥ የተመለከተው አጠቃላይ የገንዘብ መጠን በተለያዩ ጊዜያት ተከፋፍሎ ክፍያ የሚፈጸም ሲሆን ለቅድመ ግብር ክፍያ መሰረት የሚሆነው አጠቃላይ በውሉ ላይ የተመለከተው ገንዘብ መጠን እንደሆነ ያሳያል ማለት ነው። ስለዚህ ግብር ቀንሶ የማስቀረት ግዴታ የተጣለባቸው ድርጅቶች እነማን ናቸው ብለን በምናይበት ጊዜ በሕግ የሰውነት መብት የተሰጣቸው ድርጅቶች፣ የመንግስት መስሪያ ቤቶች፣ የኢትዮጵያ ምርት ገበያ ድርጅት፣ ለትርፍ ያልተቋቋሙ ድርጅቶች፣ መንግስታዊ ያልሆኑ ድርጅቶች እንግዲህ ቅድመ ግብር ወይ ደግሞ ዊዝሆልዲንግ ታክስን ቀንሰው የማስቀረት ግዴታ የተጣለባቸው ሰዎች ወይም ደግሞ ድርጅቶች ናቸው ማለት ነው። ቅድመ ግብር ቀንሰው የመያዝ ግዴታ የማይመለከታቸው ሰዎች እነማን ናቸው ብለን በምናይበት ሰዓት እነዚህ እንግዲህ የሚከተሉት በግዢ ወቅት ከሚፈጸመው ክፍያ ላይ ግብር ቀንሰው የማስቀረት ግዴታ የለባቸውም። አንደኛ ጥቃቅን ኢንተርፕራይዞች፣ ላኪዎች ወደ ውጭ ለሚልኳቸው ምርቶች በግብአትነት ለሚያገለግሉ ወይ ደግሞ ለሚያገለግሉ እቃዎች ብቻ በዲፕሎማቲክ ዓለም አቀፍ ስምምነት መሰረት የተቋቋሙ ድርጅቶች፣ የውጭ ዲፕሎማቲክ ኮንስላር ሚስዮኖች፣ ኤምባሲዎች፣ የተባበሩት መንግስታት ድርጅት አካላትና የዲፕሎማቲክ መብት ያላቸው ተመሳሳይ አካላት እነዚህ ቅድመ ግብር የመያዝ ግዴታ የማይመለከታቸው ሰዎች ናቸው ተብሎ የተቀመጡበት አግባብ አለ። ስለዚህ አንደኛው እቃዎች ወደ ሀገር በሚገቡበት ወቅት ስለሚከፈል ግብር ነው። እቃዎች ወደ ሀገር በሚገቡበት ወቅት ስለሚከፈል ግብር ለንግድ የሚውሉ እቃዎች ወደ ሀገር ሲያስገባ እቃዎቹ የጉምሩክ ዋጋ፣ የመድን አረቦን፣ የመጓጓዣ ወጪ ወይ ደግሞ ሲያልፉ መነሻ በማድረግ 3% የንግድ ስራ ገቢ ግብር በቅድሚያ ለባለስልጣኑ ይከፍላል ማለት ነው። 3% የንግድ ስራ ገቢ ግብር በቅድሚያ ለባለስልጣኑ ይከፍላል። እቃዎች ወደ ሀገር በሚገቡበት ጊዜ የቅድመ ግብር የሚከፈለው በጉምሩክ ቅርንጫፍ ጽሕፈት ቤቶች በኩል ነው ማለት ነው። እቃዎች ወደ ሀገር በሚገቡበት ጊዜ ቅድመ ግብር የሚከፈለው በጉምሩክ ቅርንጫፍ ጽሕፈት ቤቶች በኩል ነው ብለናል። ምሳሌውን ስናይ የ2018 ሞዴል ቶዮታ ኮሮላ ዋጋው $6000 ሲሆን በኢትዮጵያ ብር $6000 በ140 የ1 ዶላር ዋጋ 140 ብር ቢሆን 840 ሺህ ብር ቢሆን የመኪና ማጓጓዣ 50 ሺህ ብር እንዲሁም ኢንሹራንስ 1 ሺህ ብር ቢከፈል ቅድመ ታክስ ወይ ደግሞ ዊዝሆልዲንግ ታክሱ ስንት ነው ብለን ብንጠየቅ ወይ ደግሞ እንደ መነሻ ብናየው 840 ሺህ ሲደመር 50 ሺህ ሲደመር 1000 ሆነና እኩል ይሆናል 891 ሺህ ጠቅላላው ሲአይኤፍ ይሆናል ማለት ነው። ይህንን መነሻ በማድረግ 3% ቅድመ ግብር በጉምሩክ ቅርንጫፍ ጽሕፈት ቤቶች በኩል ይሰበሰባል ብለናል። ሲአይኤፍ ሲባዛ በ3% ስናደርገው ወደ 26730 ብር ይሆናል ማለት ነው። ይሄ 26730 ብር ቅድመ ግብር ወይ ደግሞ ዊዝሆልዲንግ ታክሱ ከውጭ በሚገባው እቃ ላይ የሚሰበሰበው ታክስ ይሆናል ማለት ነው። በሀገር ውስጥ ከሚፈጸሙ ክፍያዎች ላይ ግብር ተቀንሶ የማስቀረት ግዴታ ይጣልባቸው ወይም ድርጅቶች ወይ ደግሞ ሰዎች ለሚከተሉት ግብይቶች ደግሞ አገልግሎቶች ከሚፈጸሙ ጠቅላላ ክፍያ ላይ 3% ግብር ቀንሶ የማስቀረት ግዴታ አለባቸው። ስለዚህ በፊት እንደጠቀስነው በሀገር ውስጥ ከሚፈጸሙ አገልግሎቶች ወይም ደግሞ ሽያጮች ግብር ቀንሶ የማስቀረት ግዴታ ይጣልባቸው ሰዎች ወይም ድርጅቶችን ጠቅሰናቸዋል። ስለዚህ በሀገር ውስጥ ከሚፈጸሙ ክፍያዎች ላይ ግብር ቀንሶ ስለማስቀረትን በተመለከተ በኢትዮጵያ ውስጥ በአንድ ግዢ ወይም በአንድ የእቃ አቅርቦት ውል ከ20 ሺህ ብር በላይ ለሆነ የእቃ አቅርቦት ለሚፈጸም ክፍያ በኢትዮጵያ ውስጥ በአንድ የአገልግሎት ውል ከ10 ሺህ ብር በላይ ለሚፈጸም ክፍያ 3% ግብር ቀንሰው የማስቀረት ግዴታ አለባቸው ማለት ነው። ይሄ በሀገር ውስጥ ከሚፈጸሙ ክፍያዎች ላይ ቅድመ ግብርን ቀንሶ ማስቀረትን በተመለከተ ግዴታ የተሰጣቸው ሰዎች ወይም ድርጅቶች ቀንሶ የሚያስቀሩት ቅድመ ታክስ ወይ ደግሞ ዊዝሆልዲንግ ታክስ ነው ማለት ነው። ግብር ተቀናሽ የሚደረግበት እቃ ወይም አገልግሎት አቅራቢ የግብር ከፋይ መለያ ቁጥሩና የጸና የንግድ ፍቃዱን ስራ ፍቃዱን ወይ ሁለቱን
ግብር ቀንሶ ለሚያስቀረው ገዢ ሊያቀርብ ካልቻለ ገዢው ለአቅራቢ ከሚፈጽሙ ጠቅላላ ክፍያ ላይ 30% ግብር ተቀናሽ ማድረግ አለበት ነው። ይሄ ሁለቱንም ማለትም የጸና ንግድ ፍቃዱና መለያ ቁጥሩ ከሌለው 30% ዊዝሆልድ አድርጎ ማስቀረት ይጠበቅበታል የሚለውን መያዝ ይጠበቅብናል። የቤት ኪራይ አገልግሎትና የግዢ ማረጋገጫ ደረሰኝ ወይ ደግሞ ፐርቸስ ቮቸር መጠቀም ከሚቻልባቸው ግብይቶች ላይ ተቀናሽ የሚደረገው 3% ቅድመ ግብር ብቻ ነው። የቤት ኪራይ አገልግሎትና የግዢ ማረጋገጫ ደረሰኝ ወይ ደግሞ ፐርቸስ ቮቸር መጠቀም ከሚቻልባቸው ግብይቶች ላይ 3% ቅድመ ግብር ብቻ ተቀንሶ መቅረት ይኖርበታል የሚለውን ያመለክታል። ሌላው ተቀናሽ የሚደረገው 3% እና 30% ግብር የሚሰላበት የዕቃ ወይም የአገልግሎቱ ጠቅላላ ክፍያ መጠን በግብይቱ ላይ የሚከፈሉ የመንግስት ታክሶች እንደ ተጨማሪ እሴት ታክሶች እና ሌሎች በሻጭ ገቢ ውስጥ የማይካተቱ ክፍያዎችን አይጨምርም። ይህ ማለት ምን ማለት ነው? ቀጥተኛ የሆኑ ታክሶችን አያካትትም ወይ ደግሞ አይጨምርም ማለት ነው። የዕቃው ዋጋ መነሻ በማድረግ ቅድመ ታክስ ወይ ደግሞ ዊዝሆልዲንግ ታክስ የሚሰበሰብ ይሆናል። ምሳሌ 2 ኢቢ ኃላፊነቱ የተወሰነ የግል ማህበር የበጎ አድራጎት ድርጅቶች በአዲስ አበባ ከተማ ከሚገኝ ዜድ ከተባለ የጨርቃጨርቅ አምራች ድርጅት ለሰራተኞቻቸው የ400 ሺህ ብር ደንብ የልብስ ግዢ ቢፈጽሙ ሻጭ ወይ ደግሞ አቅራቢ የእጅ በእጅ የሽያጭ ደረሰኝ ወይም የካሽ ሬጂስተር ደረሰኝ ከሰጣቸው ከሚከፍሉት ክፍያ ላይ 3% ቀንሰው ማስቀረትና ለባለስልጣኑ ዊዝሆልዲንግ ታክስ መክፈል ያለባቸው ስንት ነው? ስለዚህ መልሱ በዚህ መሰረት የ400 ሺህ ብር 3% የ12 ሺህ ብር ይሆናል። ስለዚህ ገዢዎቹ ወገኖች ለሻጩ ከሚከፍሉት ክፍያ ላይ 12 ሺህ ብር በማስቀረት 12 ሺህ ብር ለመንግስት ግብር እንዲሁም የ400 ሺህ ብር ሲቀነስ 12 ሺህ ብር 388 ሺህ ብር መክፈል አለባቸው ማለት ነው። ሆኖም ግን ሻጭ የታክስ ከፋይ ቁጥሩና የጸና የንግድ ፍቃዱን ከሌለ 30% ዊዝሆልድ አድርጎ ማስቀረት አለባቸው ብለናል። ስለዚህ 400 ሺህ ብር 30% እኩል ይሆናል 120 ሺህ ብር ስለሚመጣ 120 ሺህ ብሩን ለመንግስት ግብር እንዲሁም 400 ሺህ ሲቀነስ 120 ሺህ ብር 280 ሺህ ብር ለሻጭ መክፈል ይኖርባቸዋል ነው። ይሄ የጸና ንግድ ፍቃድና ቲን ነምበሩን የሌላቸው ከሆነ 30% ዊዝሆልድ መደረግ አለባቸው ነው። ምሳሌ 3ን ተጨማሪ በምናይበት ጊዜ የተሽከርካሪ ዋጋ ለምሳሌ 360 ሺህ ብር ቢሆን፣ የመጓጓዣ ዋጋ 70 ሺህ ብር ቢሆን፣ የኢንሹራንስ ዋጋ 2000 ብር ቢሆን፣ የጉምሩክ ቀረጥ ምጣኔ 35% ቢሰጥ፣ የኤክሳይዝ ታክስ ምጣኔ 60%፣ ሱር ታክስ 10% ቢሆንና የተጨማሪ እሴት ታክስ 15% ቢሆን ቅድመ ታክስ ወይ ደግሞ ዊዝሆልዲንግ ታክስ ስንት ነው ብለን ለማየት እንግዲህ እንደተነጋገርነው ዊዝሆልዲንግ ታክስ የመንግስት ታክሶች እና ሌሎች በእቃ ግዢው ላይ ወይ ደግሞ በእቃ ዋጋ ላይ የማይካተቱትን መነሻ አያደርግም ብለናል። መነሻ የሚያደርገው የእቃውን ጠቅላላ ዋጋ ነው ብለናል። ለዚህኛው መነሻ ሊሆን የሚችለው የጉምሩክ ቀረጥ ማስከፈያ ዋጋውን ወይ ደግሞ ሲአይኤፍ መነሻ በማድረግ እንሰበስባለን ማለት ነው። ሌሎች የመንግስት ታክሶች ወይ ደግሞ ቀጥተኛ ያልሆኑ ታክሶችን አናካትትም ማለት ነው። ለዚህ መነሻው 360 ሺህ ሲደመር 70 ሺህ ሲደመር 2000 ቅድመ ጠቅላላ ዋጋው ሲሆን ከዚህ ላይ 3% ዊዝሆልድ ሲደረግ 432 ሺህ ሲባዛ በ3% እኩል ይሆናል 12960 ለመንግስት ግብር መክፈል ወይ ደግሞ ዊዝሆልድ አድርጎ ማስቀረት ይጠበቅበታል ማለት ነው። ይሄ ቅድመ ታክስ ወይ ደግሞ ዊዝሆልዲንግ ታክስ እነዚህ ቀጥተኛ ያልሆኑ ታክሶችን እንደማያካትት ለማመላከት የተቀመጠ ነው ማለት ነው። ስለዚህ ቅድመ ታክስ ወይ ደግሞ ዊዝሆልዲንግ ታክስን በተመለከተ ከውጭ በሚገቡት እቃዎች ላይ በሀገር ውስጥ ከሚፈጸሙት ክፍያዎች ላይ ምን ይመስላል የሚለው በጋራ ለማየት ሞክረናል። ቅድመ ታክስ መሰብሰብ የሚገባቸው ወይ ደግሞ ዊዝሆልድ አድርገው ማስቀረት የሚገባቸው ሰዎች እና የማይመለከታቸው ሰዎችን በዝርዝር ያየንበት አግባብ አለ። ጥያቄ አስተያየት ካላችሁ የዩቲዩብ ቻናላችን ላይ ኮሜንት ማድረግ ትችላላችሁ፣ መጠየቅ ትችላላችሁ። ለዛሬ የነበረን ቆይታ በዚሁ እናበቃለን። ደህና ሁኑ።